እኔ ያልኩት ነገር ምንም አልቀረም። እኔ የፈራሁት በጣም ያስፈራኝ ነገር የነበረው ይሄ ነበረ። በጣም ፈርቼ ነበረ። በትናንትና ቪዲዮ የተናገርኩት ነገር ይሄ ነው። በጣም ያስፈራኝ ነገር ይሄ ነው። ከዚች ልጅቷ ጋር ሆኖ መስራቱ ሌላ ጸብ ውስጥ፣ ሌላ ውጥንቅጡ የወጣ ነገር ውስጥ እንደሚያስገባቸው በጣም ፈርቼ ነበረ። ተናግሬያለሁ። በትናንትና ቪዲዮ ገብታችሁ ማየት ትችላላችሁ። እና እኔ ብሩኬ ፕራንክ መስራቱን አይደለም ያናደደኝ ማለት ነው። እሺ ፕራንክ መስራቱን ሰርቷል አይደለ? ግን ለምንድን ነው ከእሷ ጋራ መስራት የፈለገው? ከሶሲ ጋራ መስራት የፈለገው ለምንድን ነው? ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለሁኝ እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅር ይብዛላችሁ። ዛሬ እነ ሀይሚን ይዤላችሁ መጥቻ ያለሁኝ እንደፈራነውም ብዙዎቻችን እንደፈራነውም እንደተጨነቅንም አልቀረም። ይኸው በድጋሚ ተጣሉ። በድጋሚ ሌላ ጭቅጭቅ ውስጥ፣ በድጋሚ ሌላ ንትርክ ውስጥ ገቡ። እኔም ያልኩት ነገር ቢኖር ይሄ ነበር። ትናንትና የተናገርኩት ነገር ይሄ ነው። እቺ ልጅቷ መልሶ ማምጣቱ ለምን አስፈለገ? በቃ ከዚህ በፊት እኮ እነሱ ህይወት ውስጥ ገብታ ምንም ያሳየችው ጥሩ ነገር የለም። በሷ ምክንያት ነው በጣም ብዙ ደረጃ ላይ የተደራረሱት። በጣም ሁለቱን እስከ ማለያየት ድረስ የደረሱት፣ ለመለያየት ራሱ የደረሱት እኮ በሷ ምክንያት ነው። ከሷ ጋር ሆኖ ፕራንክ በመስራቱ ነው። አሁንም ቢሆን ይሄን ፕራንክ እንኳን መስራት ከፈለገ ከሌላ ሰው ጋር ለምን አልሰራም? ሀይሚ እኔ የተናገርኩትን ነገር ነው የተናገረችው። እኔም ብያለሁ። እኔም በትናንትና ቪዲዮ ብያለሁ። መስራት ከፈለገ ለምንድን ነው ሶሲን ማምጣት የፈለገው? ከሌላ ሰው ጋር መስራት ለምን አልፈለገም? ለምንድን ነው እሷን በድጋሚ ያመጣ? እና ምን አለ መሰላችሁ፣ ሴት ስትሆኑ እኛ ሴቶች የሴትን ስሜት እንረዳለን። በቃ ምን አይነት ስሜት እንደሚሰማት፣ አሁን ሀይሚ ምን አይነት ስሜት እንደሚሰማት ብዙዎቻችን እንረዳታለን። ለምን? እኛ ሴቶች ስለሆንን ማለት ነው። እንዴት ነው አንድ በጣም የምትወዱትን የምታፈቅሩትን በህይወታችሁ ትልቅ ቦታ የምትሰጡትን ሰው ከሴት ጋራ አንድ አልጋ ላይ ማግኘት፣ በዛ ላይ ደግሞ ከዚህ በፊት እንደዚህ አይነት ነገር የሆነ በቃ ልባችሁ ቅርቅር። ይቺ ልጅቷ እኮ በነገራችን ላይ የፈለገ ጓደኛሽ ናት አለ ብሩኬ፣ ጓደኛሽ ናት፣ ላንቺም እኮ ጓደኛሽ ናት እያላት ነበረ። እና ሀይሚ የፈለገ ብትቀርባት የፈለገ ብታወራት ያንን የሰራቻትን ስራ መቼም ቢሆን አትረሳው። እኛ አሁን አንዳንድ ጊዜ በህይወታችን የበደሉን ሰዎች ይቅር ትላላችሁ እኮ አደለ? ትተውታላችሁ። ግን ሳትፈልጉ ራሱ ሳትፈልጉ ያ ሰው የሰራችሁን ስራ የሆነ ፊታችሁ ላይ መጥቶ ድቅን ይላል። ያንን ሰው ስታዩት የበደላችሁን በደል ማስታወሳችሁ አይቀርም። በቃ ሳትፈልጉት ራሱ ታስታውሱታላችሁ። አሁንም እሷ ምንም ይቅር ብትላት ምንም ቢያወሩ የሰራቻትን ስራ አትረሳው። እሷም እያለች ነበረ ለመግባባት ገና እየሞከርኩኝ ነበረ፣ ለመግባባት ገና እየሞከርኩኝ ነበረ። እንደገና ወደ ኋላ ተመልሳ በድጋሚ ከእሷ ጋር መስራቱ ለምን አስፈለገ አለች ሀይሚ። እኔም ያልኩት ይሄንን ነው። ለምን ከእሷ ጋር መስራቱ ለምን አስፈለገ? ለምን ሌላ ሰው ይዞ አልመጣም? ሌላ ሰው ጠፋ? በቃ እኔ እንጃ። ልጅቷ ሲጀመር እነሱ ህይወት ውስጥ ለምንድን ነው የምትገባው? ኦኬ ጓደኝነት ሊኖራቸው ይችላል ከብሩኬ ጋር የብዙ ጊዜ ጓደኝነት። በቃ እንጃ ሊርቃት ከብዶት ሊሆን ይችላል። ብሩኬ ግን አለ አይደለ በቃ እንደዚህ አይነት ስራ ውስጥ ባያሳትፏትስ? በሁለቱ ጉዳይ ባትገባ፣ በሁለቱ ጉዳይ በሚሰሩት ስራ ላይ በእንደዚህ በፕራንክ ነገር ላይ በተለይ ደግሞ በሁለቱ በሀይሚና በብሩኬ ጉዳይ እሷ ባትገባ በቃ ይሄንን የሚሰሩትን ስራ ከሌላ ሰው ጋር እኮ መስራት ይቻላል። ብሩኬ ከሌላ ሰው ጋር ፕራንክ ማድረግ ትችል ነበረ። የግድ ሶሲን ማምጣት አይጠበቅብህም ነበረ። እኔም ትናንትና ያናደድከኝ ለምንድን ነው እሷን ፈልገህ ያመጣኸው? ይሄ እሷ የተጫወተችውን ካራክተር ሌላ ሴት መጫወት አትችልም? በቃ እሷ ልክ እንደ አንድ ፊልም ተዋናይ ልትተውን ነው አደለ ያመጣሃት? ግን እኮ ይሄን የተወነችውን ትወና ሌላም ሴት እኮ መተወን ትችላለች። እንደዚህ 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 ተውኝልኝ ካልካት ሌላም ሴት እኮ ትተውናለች አደለ እንዴ? ቢያንስ እንኳን ሀይሚ ከሌላ ሴት ሲሆን
ትንሽ ቀዝቀዝ ማለት ባህሪ ሊኖራት ትችል ነበረ። ቀዝቀዝ ልትል ትችል ነበረ። እሷም ብላለች ከሌላ ሰው የሰራኸው ቢሆን ኖሮ ነገሩን አይቼ ራሴ የምወስነው ውሳኔ የምፈርደው ፍርድ ይኖር ነበረ። ግን ለምንድን ነው እሷን ዞሮ ማምጣት የፈለግከው ብለዋለች። የኔም ጥያቄ የሆነብኝ ይሄንን ነው። ለምን ተመልከቱ ብቻ አሁን ምን አይነት ውጥንቅጥ ውስጥ እንደገቡ፣ ምን አይነት ጭቅጭቅ ውስጥ እንደገቡ ተመልከቱ ብቻ። ገና እሷ ከመምጣቷ ምን አይነት ነገር ውስጥ እንደገቡ እዩ። እሷ እነሱ ነገር ውስጥ ምንም አስፈላጊ ሰው አይደለችም። በቃ ጓደኛው ትሆናለች። በሩቅ እዛው በራቅ ብሎ ሊያገኛት ይችላል። በተረፈ ግን በእነሱ መካከል ገብታ ይሄን የፕራንክ ስራ እንደዚህ አይነት ስራ ባትሰራስ ባትመጣስ? በቃ አስፈላጊ አይደለም። ምክንያቱም እሷ ራሱ እኔ ያልኩት ነገር ትናንትናም ብያለሁኝ በድጋሚ ትናንትናም ያልኩት ነገር ምንድን ነው? እሷ ሴት ልጅ ናት አይደለ? ቢያንስ የሴት ስሜትን ታውቋለች፣ ምን አይነት እንደሆነ ስሜቱን ታውቃለች። እሱ እንደዚህ አይነት ጥያቄ ሲጠይቃት ይሄንን ትወና እንድትተውን ሲጠይቃት ለምን እምቢ አላለች? እሷ ለምን እምቢ አላለች? ለምን ተስማማች? መስማማት አልነበረባትም። ምክንያቱም አንደኛ ከዚህ በፊት የሰራችው ስራ አለ። እንዴት እሷ ቀለል አድርጋ አየችው? እሷ ብትሆን ምን አይነት ስሜት ነው የሚሰማት? እሷም እኮ ሴት ናት አይደለ? ስለዚህ እሷ ራሷ ላይ ሊሆን የማትፈልገውን ነገር ለምን ታረጋለች? ፕራንክ ነው ኦኬ፣ ፕራንክ ነው እሺ። ግን እኮ የሚፈጥረው ስሜትስ ምንም ጥሩ አይነት ስሜት እኮ የለውም። ፕራንክ መሆኑን እኮ አይተናል አይደለ? ምንም ነገር አላደረኩም፣ በቪዲዮም ቢሆን ምንም ያደረኩት ነገር የለም፣ ሁሉም ነገር ተናግሬ ያለው አለ። እሺ እንዳላደረክኛ አይተናል፣ ተመልክተናል። ግን ለምን እሷን ማምጣቱ ለምን አስፈለገ? ለምን ከሌላ ሰው ጋር አልሰራህም? ይሄ እሷን የተወነችውን ትወና ሌላ ሰው መተወን ይችል ነበረ። እናንተም አትጣሉም ነበረ። እሷ መጣች፣ እናንተም ተጣላችሁ። በቃ የእሷ ማምጣት ምንም አስፈላጊ አይደለም። ምንም እኔ እንጃ። እኔ ያናደደኝ ነገር ራሱ የእሷ ማምጣት ነው። በድጋሚ እናንተ መካከል ገብታ ክፍተት ከመፍጠር ውጪ ሌላ ምንም ያደረገችው ነገር የለም። ክፍተት ፈጠረች። በቃ ለአንቺን ጓደኛሽ ነች፣ አንቺ ጋራም ተቀራርባችኋል አለ። ምንም አልተቀራረብኳትም እያለች ነበረ ሀይሚ። ምንም አልተቀራረብኳትም፣ እንደዚህ ነው እንደ መቀራረብ እያለች ነበረ። እና በጣም ተናዳለች። አሁንም ቢሆን አልተረጋጋችም። በጣም ነው የተበሳጨችው። ያው በዚሁ ተለያይተው አይቀሩም። እሷ ከዚህ በኋላ አጠገቤ እንዳትደርስ ብላለች። ግን በዚህ ተለያይተው አይቀሩም። እግዚአብሔርም አያረገውም። እንደዛ ተመልሰው እንደሚገናኙ ተስፋ አለን። አይ ሀይሚዬ ትረጋጋለች። ያው አሁን በጣም ስለተበሳጨች ነው በትናንትናው ነገር። ገና አልተረጋጋችም። እኔ አልፈርድባትም፣ እረዳታለሁ። ጊዜ ይወስድባታል ራሱ ለመረጋጋት እና ትረጋጋለች። ይመለሳሉ በእርግጠኝነት ማለት ነው። ግን እንደኔ የኔ ሀሳብ የግል አስተያየቴ ማለት ነው እሷ ይቺ ሶስ የሚሏት በፍጹም በቃ እነሱ መካከል በፍጹም መግባት የለባትም። በቃ ምንም አስፈላጊ ሰው አይደለችም። አለቀ። ብትቀርስ ጓደኝነቷ ቢቀርስ ምንም አትጠቅምም። መጥታ እነሱን ከማጣላት ውጪ ምንም ጥቅም የለም። እሷ ደግሞ ይህንን ነገር ተረድታ ይህን ነገር አድርጊ ሲላት እሷ እምቢ ማለት ራሱ ትችል ነበረ። ለምን ከዚህ በፊት የተፈጠረውን ራሱ አይታለች። ስንት ነገር እንደተፈጠረ እንዴት እንደሆኑ አይታለች አይደለ? አዲስ ሰው አይደለችም። ዛሬ መጣች አይደለችም። አብራቸው ሰርታለች። ከዚህ በፊት ያለውን ነገር ሁሉ ነገር ታውቃለች። ብቻ ተመልሰው የሚገናኛሉ። በዚሁ ተለያይተው እንኳን አይቀሩም። ያው ሀይሚዬ በጣም ከመናደዷ የተነሳ ነው። ትመለሳለች ብለን ተስፋ እናደርጋለን። ሀይሚዬ የኔ ቆንጆ የኔ ማር ተረጋጊ። በቃ መረጋጋት ነው የሚያስፈልገው ውዴ፣ ተረጋጊ እልሻለሁ። ያው ለመረጋጋት አዎ ጊዜ ያስፈልጋል። እና ለብሩኬ ደግሞ ሁለተኛ እንደዚህ አይነት ፕራንክ አታድርጋት። በተለይ ደግሞ ከዚሽ ከሶሲ ጋር
ሶሲ እናንተ ህይወት ውስጥ ምንም አስፈላጊ ሰው አይደለችም። ከህይወታችሁ አስወጧት። በቃ ምንም አስፈላጊ ሰው አይደለችም። እና ዛሬ ይህን ነው ይዤላችሁ የመጣሁት። እናንተ እንዴት አያችሁት የዛሬውን ቪዲዮ? ዛሬም እንደተናደዳችሁ አውቃለሁ። ምክንያቱም ሀይሚ ተበሳጭታ ተናዳ ነው ዛሬ መሄደችው። ግን ሰላም ይወርዳል ብለን ተስፋ እናደርጋለን። እሺ ቤተሰብ ሰላም ቆዩኝ። ወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ቤተሰብ አበረታቱኝ።